ስለመቤታችን ውዳሴና ቅዳሴ ማለት ነው እንደዚህ ያስባችሁ ታውቃላችሁ? የኛ ማመስገን ክብሯን አይጨምርላትም። የኛ አለማመስገን ከክብሯን አይቀንሰውም። ለምን? እግዚአብሔር አክብሯታል፣ እናቱ አድርጓታልና ከዛ የበለጠ መንጨምርላት ክብር ሊኖር አይችልም። እና ታዲያ ጥቅሙ ምንድነው? የሷን ውዳሴ መድገም ወይ ማድመጥ ወይ ማሰላሰል? እኔ በተረዳሁት ማለት ነው ፍቅሯ እንዲያደርብን ያደርገናል። ብዙ በረከት ይገኝበታል። እውነት ነው። ማንበባችን ማድመጣችን ግን ከበረከቱ ሁሉ የበለጠው በረከት ግን ፍቅሯ እንዲያድርብን ማድረጉ ነው። ክብሯንና አምላክ ምን ያህል እንዳከበራት ከፍ እንዳረጋት በማንበብ ወይ በማድመጥ ማለት ነው፣ ወይም በማሰላሰል ደግሞ ማለት ነው። እሷ ወይም የሷ ፍቅር ለሁሉም ሰው የሚሰጥ ነው ብዬ አላሰብኩኝም። ጌታ እስከ ቀራንዮ የታመነለት ሰው የሚያገኘው ነው ብዬ አሰብኩኝ። ወይም አምላክን እስከ መጨረሻው የወደደው ነው የሚያገኘው ፍቅሯን ብዬ አሰብኩኝ። ለምን? ለቅዱስ ዮሐንስ እንደዛ አይደል የሆነለት? እስከ ቀራንዮ የተከተለው እስከ መጨረሻው የወደደው ሐዋርያው ነው፣ እናቱ ሆና የተሰጠችው ማለት ነውና ደግሞ ከሁሉም የሚገርመኝ ማለት ነው በእመቤታችን ውዳሴ ውስጥ መድኃኒዓለም ነው የሚመሰገነው። አንድ ጊዜ ማለት ነው አንድ አባት በውዳሴ ማርያም ውስጥ እኮ ነገረ ክርስቶስ ነው የሚሰበከው ሲሉ ይቅርታ አድምጫለሁ፣ ግን አልገባኝም ነበር በሰዓቱ። ግን አሁን ላይ ከልባችሁ ስታነቡት ማለት ነው ጌታ ነው እየተመሰገነ ያለው። ለምሳሌ አንድ ጽጌ ጾም በመጣ ቁጥር እኔና አንድ ጓደኛዬ ማለት ነው በጣም በጉጉት የምንጠብቀው አለ። የጽጌ ጾም ሊጦን ነው የሚባለውና ከተሳሳትኩኝ አስተካክሉኝና አንዷን ለማለት ማለት ነው ምን ይላል? ትመስሊ ሰማየ ወትወልዲ ፀሐየ ወታገምሪ አዶናየ አረገ ወይን እያለ ይቀጥላል። ዜማውን በደንብ ስለማልችለው ነው ይቅርታ። ግን ምንድነው የሚለው? ሰማይን ትመስያለሽ ፀሐይን ወልደሻልና ይቀጥላል። ፊደልን ትመስያለሽ ወንጌልን ወልደሻልና መቅደስን ትመስያለሽ ንጉስን ወልደሻልና። በእነዚህ ሁሉ የእመቤታችን ምስጋና ውስጥ አንደኛ ቃላቶቹ ከየት እንደመጡላቸው በጣም ይደንቀኛል።